ለቲክቶክ በሰራነው ቪዲዮ ላይ እንዴት አድርገን ምርጥ ባክግራውንዶችን እዛው ቲክቶክ ላይ ሳንወጣ ዛሬ እንዴት እንደምናዘጋጅ ላሳያችሁ። ቲክቶክ አሁን ባስተዋወቀው ወይም ደግሞ አዲስ ባስተዋወቀው ፊውቸር ላይ ባክግራውንዶችን እዛው ቲክቶክ ላይ እንዳለነ በሰራነው ቪዲዮ ላይ ማስገባትና መስራት እንችላለን። በዛሬ ቪዲዮ ያን እንዴት ላሳያችሁ። ቪዲዮውን በደንብ ተከታተሉኝ። ወደ ቪዲዮው እንቀጥል። በመጀመሪያ እንግዲህ ቲክቶክ አፓችንን ካርገን ወደ ውስጥ እንገባለን። ከዛ ፕላስ ምልክቷን ነክተን ክሪት የሚለውን ክሪት ብለን ወደ ውስጥ እንገባለን። ስንገባ እንግዲህ እንደምትመለከቱት ከላይ ካሉት አይከኖች መሀል የመጨረሻውን ከታውት የሚለውን እንነካለን። ስነካ እንዲያርጉ ወደ ጋለሪያችን ይገባና ቪዲዮ ወይም ደግሞ ፎቶ ያስመርጠናል። ለምሳሌ እኔ ይህን ቪዲዮ መረጥኩ። ከመረጥኩ በኋላ እንግዲህ እንደምትመለከቱት ከታች አውቶ ከታውት የሚለውን ምርጫ አድርጌ ከታውት አደርግለታለሁ ማለት ነው። እንደምትመለከቱት እንግዲህ ባክግራውንዱን ሙሉ በሙሉ እያነሳልኝ ይገኛል ማለት ነው። ትንሽ ፕሮሰስ እንዳደረገ ባክግራውንዱን አንስቶ ያመጣልናል። አሁን እንደምትመለከቱት ባክግራውንድ አንስቶ አመጣልን ማለት ነው። ከታች ናይክ እንልና እንወጣለን ማለት ነው። 100% ብሏል። ናይክ የምትለዋን ነካ አድርገን እንወጣለን። ከወጣን በኋላ ባክግራውንድ የሚለውን ነክተን የፈለግነውን አይነት ባክግራውንድ ከራሳችን አመተን እንደዚህ አድርገን እናስገባለታለን። ካስገባን በኋላ ቼክ እናደርጋለን። ባክግራውንዱ ትክክለኛ መስራት አለመስራቱ እናያለን። ካየን በኋላ እንግዲህ ምንም ማድረግ አይቻል። በደንብ አድርጎ ሰርቶልናል። አውቶማቲካሊ ቪዲዮአችን መልቀቅ ወይም ደግሞ ቲክቶክ ላይ አፕሎድ አድርገን ጭነን ለፈለግነው ዓላማ ማዋል ነው ማለት ነው። እንደዚህ አድርገን መቀየር እንችላለን። በሌላ ቪዲዮ እስክንገናኝ ቻው።